አድርገህ በቃ ኋላ ግን እችን ነው የምትነካ ሲሆን ለማድረግ እንዳሆነ ምን አድርገህ እና ሰው ፊት ለፊት በዛ ነው ይሻላል።
እግዚአብሔር ይስጥልን። መዘምራን እግዚአብሔር ያክብርልን። እንግዲህ ያው ባለቤቱን ነው እያገለገላችሁ ያላችሁና እግዚአብሔር በቤተ ክርስቲያን ያኖርልን። እግዚአብሔር ዝማሬ መላእክትን ያሰማልን። ያው እንግዲህ ረጅም ጊዜ ታቦተ ሕጉ በዚህ እንደመኖር ሁሉ ረጅም ጊዜ እየተከበረ ነው ያለ። ነገር ግን ያው አካባቢው ምዕመናን ብዙ አይደለም። ቢሆንም ለእኛ ይቀርብናል እንጂ ለእርሱ የሚቀርበት ነገር ስለሌለ ባለው ሰው ተባርካችኋል፣ ተቀድሳችኋል። እግዚአብሔር አምላካችን ሁላችንንም ይባርከን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ ዘአአምን ወእት መሐፀን እክህደከ ሰይጣን በቅድመ ዛቲ ቅድስት ቤተ ክርስቲያን እንተ ይእቲ ስምየ ማርያም ጽዮን ለዓለመ ዓለም አሜን። እግዚአብሔር አምላካችን ቅዱስ እግዚአብሔር በቸርነት የጠራህንና ያሰባሰበን በቤትህ በቅድስና ተሰባስበን አንደበታችንን ከፍተን እንድናመሰግንህ ስለወደድህ ስለፈቀድ ክብር ምስጋና ላንተ ይሁን። ክቡር አባታችን መላከ መንክራት ቆሞስ አባ ኃይለማርያም አበበ የዚህ ታላቅ ገዳም አስተዳዳሪ፣ ክቡር መምህራችን መላከ ፀሐይ አሰፋ በሻ የወረዳ ቤተ ክህነት ትምህርት ክፍል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ የተከበራችሁ የሰበካ ጉባኤ አባላት፣ የተከበራችሁ የሰንበት ትምህርት ቤት መዘምራት፣ እንዲሁም የአካባቢው የከተማው ሕዝቦች እግዚአብሔር የጠራችሁ ያከበራችሁ ስሙ አምላካችን የተመሰገነ ይሁንና እንደምን ዋላችሁ። አስተዳዳሪ ጸሎትና ቡራኬ አድርገው ታቦተ ሕጉ ወደ መንበረ ክብሩ ይመለሳል። አሁን ወደ መምህራችን እሺ ነሰግድ ለከ ክርስቶስ ምስለ አቡከ ሰማያዊ ወመንፈስከ መጻእከ ወአድኃንከነ። ለታቦት ስግደት ያስፈልጋል። አንድ እስቲ ሁላችሁ ስገዱ ወደዚህ። እሺ ነው አምልኮት ይባላል። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል አንድ አምላክ በማመን እኔም እናገራለሁ፣ እናንተም እንግዲህ እዚህ ቁማችሁ ትሰማላችሁና እግዚአብሔር አምላካችን መድኃኒተ ዓለም ክርስቶስ ሁላችንን ይባርከን። እልል በሉለት አንድ እንኳንም ለዚህ በዓል በሰላም አደረሰን አደረሳችሁ። ደግማችሁ በሉ። ከዚህ ጋራ የእናታችን የድንግል ማርያም ደግሞ ወርሃ ጽጌ በዓሏን አብሮ እንኳን አደረሰን አደረሳችሁ። ቅዱስ ሚካኤልም በዛሬው ዕለት እንግዲህ በአውደ ስቅለት ላይ ዙሮ ሚካኤል አርመኖ ገብርኤል ተደሞ የተባሉ ቅዱስ ገብርኤል ቅዱስ ሚካኤል አብረው የተገኙ ስለሆነ ለእነሱም አንድ ጊዜ እልልታ።
እግዚአብሔር ይባርካችሁ። ይሄ ነው እንግዲህ የእንቅልፍ ሰይጣን ሐስሜና ይሄዳል። እንዲህ ድምፃችሁ ስታሰሙበት ይሄዳል። ሀሳብ ልቦና ወይ የሚወስደው ሁሉ እና እንግዲህ ወደ ትምህርት ነው የምሄደው። አጠር ያለ ነው። ብዙ ሊቃውንት ነበሩ። ዝም ብለው በሽምግልና ለእኔ ይሰጡኛል እንጂ እነሱ ይናገሩ ለእናንተ ጥሩ ይሆን ነበር። ይሁን እንጂ እግዚአብሔር የሰጠኝን ወነሰተ አረፍተ ማእከልን ተጽልም ወረሰዮሙ አሐደ ለክልኤሆሙ ቅዱስ ጳውሎስ ለኤፌሶን ሰዎች በመልእክቱ አስቀመጠው ነው። ይሄ ምን ማለት ነው? የጥል ግድግዳን አፍርሶ እንግዲህ ሕዝብና አሕዛብን አንድ ያደረገበት ቀን ነው ዛሬ እንግዲህ እና ይሄ የጥል ግድግዳ አሁንም እንዲፈርስልን እልል በሉልን እስኪ አንድ ጊዜ። ያን ጊዜ እንግዲህ ሕዝብና አሕዛብ፣ አሕዛብ ማለት አሕዛብ ናቸው። እንግዲህ ሕዝብ እንግዲህ የእግዚአብሔር ወገኖች ናቸው፣ እግዚአብሔርን የሚያውቁ ሰዎች ናቸው እና ይህ እንግዲህ ተጋጥሮ አሕዛብና ሕዝብ ያሰኘ የአዳምና የሔዋን በደል ነው። ያ በደል እንግዲህ ሲወርድ በትውልድ ሁሉ በዘር እየተራባ መጥቶ እግዚአብሔር ሲወለድ እመቤታችን ላይ ነው እንግዲህ እንደ ሻማ ቀልጦ የጠፋ። ከሰው ላይ ያጠፋበት ደግሞ ጨርሶ እግዚአብሔር እንግዲህ በመልዕልተ መስቀል ተሰቅሎ በዚህም ቀን ነው በዕለት ፍሪት ሰማዓከ ወበዕለተ መድኃኒት አድኅነከ ሊቁ ኢሳይያስ የተናገረው በተመረጠች ቀን እረዳሃለሁ በመዳን ቀን ግን አድንሃለሁ ብሎ እግዚአብሔር ገልጾለት የተናገረው ትንቢት የዛሬት ቀን ናት። የመዳን ቀን የተመረጠች ቀን የምትባል ይቺ ቀን ናት። ሰው ሁሉ እንግዲህ የሚሞተው ሁሉ ጠቅላላ ደጉም ክፉም ተንዶ ወደ ሲኦል ይጣል ነበረ። ያን ጊዜ የመዳን ቀን አልታወጀም ነበረና ብዙ ጻድቃኖች ነበሩ፣ ብዙ ነቢያት ሁሉ ትንቢት ተናገሩ፣ ብዙ ደጋግ ሰዎች እና አብርሃም ሁሉ ነበሩ። እነዚያ ሁሉ ይህንን የበደል ግድግዳ መገፍተርና ወይንም ደግሞ ወዲያ ገፍትሮ ጥሎ በወዲያና በወዲህ ያለውን አንድ ማድረግ አልቻለም። ያ ሁሉ ደግ ይገርማችኋል። ግድግዳን ታውቁታላችሁ እንግዲህ አልተረጉምላችሁም። በወዲህና በወዲያ ሆኖ መሀል ግድግዳ ከሆነ አንድ ማን እንደሆነ መልኩን አታውቁትም። ሁለት ድምፁን ደግሞ አትሰሙትም። ሶስት ደግሞ እንግዲህ ያ ግድግዳ ራሱ እንሁ ዘልብ አድርጎ ያላችሁበትን ሁሉ ያስረሳችኋል። እንዲህ ነበሩ እንግዲህ በብሉይ ኪዳን የነበሩ ሰዎች። ገና ይወርዳል ይህንን ሁሉ ፍዳ የዓለም ሕይወት የምናገኘው የማያረጁበት የማያፈጁበት እንግዲህ እግዚአብሔርን የሚያዩበት ከእግዚአብሔር ጋር የሚነጋገሩበት ከሞት በኋላ ያለ ሕይወት ነው እና ይህንን ጋርዶት የነበረው የጥል ግድግዳ የበደላ የአዳምና የሔዋን በደል ነው። ያ ሁሉ በደልማ ተግድግዳ ምን ያህል ይበልጣችሁ እና የዚያን ጊዜ እነሱ ቅጠል በላችሁ ተብሎ በዚያ ምክንያት የእግዚአብሔር ትእዛዝና ሕግ ስለሆነች ተጋርጦ ሰውና መላእክትን ሰውና እግዚአብሔርን እንግዲህ አይተያዩም ነበረ። አምስቱ እንግዲህ እነዚህ ሁሉ እግዚአብሔርን ከማየት መከልከል፣ መላእክትን ደግሞ የሚራዱትን ሁሉ ከመከልከል፣ ከዚህ የበለጠ እኮ በደል የለም ነበረ እና እግዚአብሔር ከሰማይ ወርዶ ከእናታችን ከድንግል ማርያም ተወልዶ የእኛን ሥጋ ለብሶ የእኛን ሥጋ ባይነሳ እኮ እግዚአብሔር በአጭር ቁመት በጠባብ ደረት መወሰን አይችልም። ሙሉ ነው። ዓለም ራሱ አይወስነውም ነው የሚለው። ባህሪውን በባህሪው ያመሰግነው ነበር። ይሄ ከሰው አይምሮ በላይ ነው እና እግዚአብሔርን ሁልጊዜ የሚያመሰግኑ መላእክት ሁሉ ዘያፈቶሙ ለመላእክት ከመ ያሐውፅዎ ይላል። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል እንባይላፋት መላእክት ቀኑን ሙሉ ወይን ሁሉ እንዳለ ሲያመሰግኑት ነው። ምስጋናውን አይጠግቡትም ነበረ። ቢያዩት መልኩን ደግሞ አይጠግቡትም ነበር ይባላል። እንዲህ ያለ አምላክ ነው ያለን። እልሉ በሉማ ልልበሉና እንኳ የማይጠገብ ቢሰማ የማይጠገብ እንግዲህ ቸርነቱ ሁሉ የማይሰፈር ቸርነቱ መግቦቱ አድኖቱ ሁሉ ለሁሉ የሚዳረስ እንደ ነፋስ እንደ ዝናብ ታውቁታላችሁ። ዝናብ ከሰማይ ሲወርድ
ዝል መሬት ግን መሬት ጎድጓዳ ወይንስ ደነኛ ተብሎ አይደለም። እኩል ነው ለመሬቱ የሚሰጠው። የእግዚአብሔር ጸጋም በዚህ ዓለም ሲታደግ ያን ጊዜ እንግዲህ ደሙ ሲፈስ፣ ያን ጊዜ በቀራንዮ አደባባይ ሲሰቀል፣ ብርሃናት ሁሉ ሲጨልሙ፣ አይባን ሲፈተጉ፣ መቃብር ሲከፈቱ፣ ድህነት ያን ጊዜ ነፍሳት ተግፈው ከሲኦል ወደ ገነት የተሸጋገሩ በእሱ ደም ምክንያት ነው። ይህ ነው መድኃኒት፣ በዕለት መድኃኒት ያድል በሉለት። አሁንም እኛ በዕለት ፍሪት ሰማክ በተመረጠች ቀን እሰማሃለሁ። መቼ ናት ሆን የተመረጠች ቀን? እንዴት እንወቃት? በምን እንወቃት? የራሳችን እንግዲህ እያንዳንዱ በሱባኤ ገፎ ወይንም ማግኘት ነው ወይንም ደግ ስራ ሰርቶ ማግኘት ነው። ይቺ ቀን ናት መድኃኒት ዓለም ከዚህ ቀደም የሆነበት የተመረጠች ቀን የተባለች ይቺ ቀን ናት። አሁን ዛሬስ ይችን ቀን እንዴት እናክብራት? እና ይሄ ስለሆነ እናቶቻችን ዛሬ እንግዲህ ይሄ ነው የጥል ግድግዳ የፈረሰበት፣ ወዲያና ወዲህ ሕዝብና አሕዛብ የነበሩት አንድ ሃይማኖት፣ አንድ የክርስቶስ ቤተሰብ የሆኑበት፣ ጻድቃን ሰማይ የዚያን ጊዜ የነበሩ ኃጥአን ሁሉ ከጻድቃን ጋር ተዋህደው ገነት ሲከፈት በእሱ ደም ሲከፈት በአንድነት ሂደው የገቡበት ቀን ስለሆነ እግዚአብሔር ከዚህ ዓለም ኑሮ እንግዲህ ወደ እሱ ጥሪ በምንሄድበት ጊዜ ያንን ቦታ ለማግኘት ያብቃን። ከዚህ ጋር እንግዲህ አብሮ የሚሄድ ይህንን ታሪክ ሲሰማ፣ ይህንን ታሪክ ሲማር የጌታችን መውረድ፣ የጌታችን መከራ መቀበል፣ የጌታችን ደም መፍሰስ፣ የጌታችን መሰቀል ሲሰማ አንድ ታላቅ አባት የቤተ ክርስቲያን አባት ነበሩ። መብዓ ጽዮን ይባላሉ እና መድኃኔ ዓለምን እንግዲህ በመስጠት ነው እሳቸው እግዚአብሔርን እሱን እስከ ማየት ድረስ። ከዚያ በላይ ይሄዳሉ፣ ይለምናሉ፣ ራሳቸው ይፈጫሉ፣ ራሳቸው ይጋግራሉ፣ ጠላውን ይጠምቃሉ። ከዚያ በላይ ያለው ሁሉ ይመጣል። ቢሰጡት አያልቅም፣ ለሁሉ ይዳረሳል። እግዚአብሔር ይባርከው ነበር። እንዲህ እያሉ ሲኖሩ ኋላ እንደ ጌታዬ ሁሉ በችንካር መቸንከር አለብኝ አሉና ሰውነታቸውን ሁሉ ደግሞ እንደ እሱ ቸነከሩት። ገዱ ላይ ሲናገር ኋላ የዚያን ጊዜ ተጨናነቁ። መድኃኒተ ዓለም መጣና ዋክሞ ሰሰ ይለዋል። እንደሚስቅ ሰው ደስ እያለው መጥተው ምነው ወዳጄ ያለው እንዳንተ ልሁን ብላ መች ቻልኸውና በላለና እፍ ሲልበት ያ ሁሉ ተነቃቅሎ ወጣ። ሰውየው ደህና ሆኑ። ቁስል የለ ደም የለ ደህና ሆኑ። ለምንድን ነው አለ። ከዚያ በላይ እንደገና ቀጠሉበት። እንደገና እሳቸው የሚዘክሩት ዝክር እንጀራውን ሲበላው የታመመው ይፈወስ ነበር፣ አጋንንቱ ሁሉ ይወጣ ነበር። ከዚያ በላይ አንተን ደግሞ በቀራንዮ እንደተሰቀል ሁነህ ማየት አለብኝ አለ። እንዴት እኔን አይተህ መቆም አትችልም አላቸው ገድሉ ላይ ሲናገር። ኧረ እንዲያው ልይህ አለ። ያን ጊዜ በቀራንዮ አደባባይ እንደተሰቀለ ሆኖ ከምድር ከፍ አድርጎ ሲያሳያቸው እዚያው የእንግላል ወደቁና ሕይወታቸው ሁሉ ያን ጊዜ ጠፋቸው ይላል። ዋክሞ ሰሰ ከዚያ በላይ አትችልም እያልሁ ይኸውልህ ስታየው እንዲሆንህ እንደዚህ ነው አለው። አንተስ ቸርነትህ አስቻለኝ፣ እኔማ ቸርነትህ ተተለየኝ እንዴት እችለዋለሁ አሉና ከዚያ በላይ ተነሱ። በገድል ላይ ገድል ገና በስጦታ ላይ ስጦታ ጨመሩበት። ንጽሕ ጠብቀው ከሴት ርቀው ነበር የሚኖሩት። ከዚያ በላይ የመረጣቸው ስለሆነ ሁሉን እንደገና መላእክትን አስከትሎ እመቤታችንን ሁሉ አስከትሎ እየመጣ ታያቸው፣ ጎበኛቸው፣ አጽናናቸው፣ አጠነከራቸው፣ በበረከት ላይ በረከት ጨመረላቸው። ይሄ ነው እንግዲህ መድኃኔ ዓለምን ማክበር ማለት ይሄ ነው። ከዚያ በላይ ሲል የዕለታቸው ሞት ሲደርስ እንግዲህ ከዚህ ዓለም ወደማያልፈው ዓለም ልወስድ ነው አለ። ከማን ጋር ነው የምታስቀምጠኝ የሚል ጥያቄ ቀረበ። ለአንተ ቦታማ ሳትፈጠር ገና ተዘጋጅቶልሃል ተባለ። ከዚያ በላይ በሚሞቱበት ጊዜ እልፍ አእላፋት መላእክት ወተቀበልዎ መላእክት በስብሐት ወበማኅሌት ይለዋል። እየነጎዱ እነ ቅዱስ ሚካኤል ሰራዊታቸውን እነ ቅዱስ ገብርኤል ሰራዊታቸውን ይዘው እሳቸውን ተቀብለው እንደገና ነፍሳቸውን ወደ እግዚአብሔር አሳረጉ። ከጻድቃን ጋር ተቀመጡ። እልል በሉላቸው። በአጭር ታሪኩ ይሄ ነው። ከፋርጎ ለመተረክ እንግዲህ ጊዜው ስላነሰን ነው እና
የእግዚአብሔርን የመዳን ቃል የመሰረተባት የጥል ግድግዳን ያፈረሰባት ሁለት ወገን ሕዝብና አሕዛብ የሆኑት ሁሉ አንድ ያደረገባት ቀን ይህች ናት። ዛሬም ይህን የጥል ግድግዳ አፍርሶ አሁን ጸሎታችን መሆን ይሄ ነው። ወዲያና ወዲህ የሆነ ሁሉ አንድ የሚሆንበት የመሀል ያለው የጥል ግድግዳ እንዲፈርስልን ይህን ጸሎት የምናደርግበት እግዚአብሔርን የምንጠይቅበት ቀን ይሄ ነው መሆን ያለበት። እምነት ያላችሁ ሁሉ እግዚአብሔር ዘንድ ያለው ተቀባይነት እኛ አናውቀውም፣ መስታወት የለንም እና እግዚአብሔር ይህ እንዲያደርግ ትንሹም ትልቁም ሀገር ሰላም እንዲሆን ወዲያና ወዲህ የተለያየና የተረራቀ የሚገድልና የሚገደል እንዳይኖር በሀገር ላይ ሰላም እንዲሰፍን ይሄ ነው መሆን ያለበት። ልመናችንም ጸሎታችንም መሆን አለበት። እግዚአብሔር እኮ ያደርገዋል። እኛን ሊመዝነን የእኛን እምነት ሁሉ እንግዲህ እነዚያው ምን ያህል ሚዛን እንዳለው ሊሆንና የሚያዩበት ጊዜ ስለሆነ ነው እና ክቡራን የተከበራችሁ ይህ መድኃኔ ዓለምን ስናከብር እና የአባታችን የመብዓ ጽዮንን መታሰቢያ ስናደርግ ይህን የመሰለ ሆኖ በሌላ መልኩ መድኃኔ ዓለም እንግዲህ ይሄ ቦታ እንግዲህ የእስረኞች የግዞተኞች ቦታ እንደነበር ይታወቃል። ብዙ ሊቃውንት አልፈውበታል። ብዙ ራእይ ታይቶበታል። እስረኞች ሁሉ በሳምንት ሲናገሩ እነ ቅዱስ ሚካኤልን በዓይን ያዩበትና ድምፃቸውን የሰሙበት ሁሉ ይናገሩ ነበር እንግዲህ ከ70 ዓመተ ምህረት ጀምረን እናውቀዋለን። እና ይሄ ቦታ የተቀደሰ ሆኖ እግዚአብሔር እንግዲህ ጊዜውን ጠብቆ ያ ሁሉ እንግዲህ የእስረኞች ታራሚ በመላ ጎጃም ነው እንግዲህ ከመተከል ጀምረ ከባህር ዳር ጀምረ ወዲህ ደጀን ድረስ ያለ ሁሉ ነው። ያ ሁሉ እንግዲህ ጸሎት አድርጎ በሳምንት የሚነገረው ተአምራት ብዙ ነበረ። እምነት ያለው ሰው ይሄ ነው። ደረሰልኝ እንጂ አልደረሰልኝም የሚል የለም ነበረ። የዛሬው ግን የሚናገር ጠፍቶ ይሆን? ብዙ ጊዜ ተአምራት እንዲያው የረባ ሲነገር አንሰማም። እግዚአብሔር ግን አልፈራ ብሎ አይደለም እና ታላቁ መልአክ ደግሞ እዚህ ለያ አንድ ሰው አለ። እንዲያው የሚካኤል ዕለት እናንተ ስታገለግሉ እዚህ ቦታ ላይ ነው ቁሞ የተናገረ። አንድ ነጭ አሞራ ክንፉን እንዲህ እያለ መጥቶ ቤተ ክርስቲያኑ ላይ ሲቀመጥ አየሁት ብሏል። እልል በሉለትና አሁንም አለ ነጭ አሞራ ነው ያለ እና እንደዚህ ያለ ይታይበት የነበር ቦታ ይህች ቦታ እስረኛውን መንግስትን በማናውቀው ጥበብ አነሳሳና ወደዚያ ወስዶ እዚህ ላይ ታቦተ ሚካኤል፣ ታቦተ መድኃኔ ዓለም፣ ታቦተ ራጉኤል ቁጭ አሉበታ። አይገርማችሁም? ኧረ እልል በሉ ደህና አድርጋችሁ። ጥበበ እግዚአብሔር የሚባል ይሄ ነው። በጥበበ እግዚአብሔር ሳይካሰስ ሳይዋቀስ እንደገና ካሳ ሳይከፈል ምንም ሁሉ ሌላ ነገር ሁሉ ሳይሰራ እግዚአብሔርና እግዚአብሔር ብቻ እንግዲህ በሚያውቁት ላይ አድሮ የዚያ ጊዜ ታቦታትን ሁሉ አስቀመጠልን። እንደገና ቤተ ክርስቲያኑ ሁሉ በብዙ ረዳቶች አሰራልን። እንደገና ከጎጆ ከዳሰሳ ጎጆ ላይ ወደ ካቴድራል አሳደገልን። ሊቃውንቱ አንድና ሁለት ከሀገረ ስብከቱም ከየቦታውም ተጠርተን ነበር የምናገለግል። አሁን ምርጥ የሆኑ ሊቃውንት ሁሉ አስቀመጡልን። ታላቁን አባታችንን ደግሞ መልአከ መንክራት ቆሞስ አባ እንደ ማርያምን እዛ ብቻ አስቀመጠልን። ከዚህ የበለጠ ምስጋና ያልጎደለበት የታመመ የሚነገሩት ሁሉ የሚሰማበት ቦታ ነው። ይህ በታሪክ ጠይቁ፣ የደረሳችሁ እዚህ መሃል ትኖራላችሁ። እና ይህ ስለሆነ እነሆ በዕለተ ሪት በተመረጠች ቀን አላት። በዛሬው ቀን እንግዲህ መድኃኒተ ዓለም ስናከብር ታወቃል። የገድለ ቅዱሳንን የአባ መብዓ ጽዮንን የምናስብበት መድኃኔ ዓለም ሁልጊዜ በወር እንግዲህ በየገዳማቱ ሁሉ መስቀሉን ይዘው ሲያነቡ የሚውሉበት ነው። ወደ መጨረሻ የምነግራችሁ እግዚአብሔር የተሰቀለበትን እግዚአብሔር እድል ሰጥቶኝ እጀ ቦታውን አይቼዋለሁ። እንግዲህ በጲላጦስ አደባባይ የሞት ፍርድ ከተፈረደበት አንስቶ 14ቱ ነው እንግዲህ ፍኖተ መስቀል ይላቸዋል። ከዚህ አንስቶ ይሄ እንግዲህ ነገረ መስቀሉ ነው የሚባለው። ከዚህ አንስቶ በግምት የት ይሆናል ብትሉኝ
ከዚህ አንስቶ ቢያንስ እስከ አብማ ድረስ ይሆናል። እስከ አብማ ቤተ ክርስቲያን እንግዲህ ያንን 3-4 ሰው የማይችለውን መስቀል ነው የእሱ አሸከሙት። ባህሪው እንኳን ያንን ቀልጦ ዓለምን የተሸከመ በእጁ ሲሆን እንደ ሰውነቱ ግን ከባድ ነው። እንደ ሰው መሆን ያንን ከዚያ በላይ ተፈረደበትና ተሸክሞ እላይ ቀራንዮ ጎልጎታ ላይ ሄዶ እንዲቀበር ታዘዘ። ከዚያ በላይ ያንን ተሸክሞ ሲሄድ አንደኛ ስምዖን ቀሪናዊ አበጥዎ ለስምዖን የሚለው የተገኘበት ነው። 14 ፍኖተ መስቀል 5 ጊዜ በመንገዱ ላይ ወድቋል፣ ግንዱን ተሸክሞ። እንደገና እነ ማርያም መግደላዊት ቅዱሳት አንስት በመንገድ ሁነው ሁሉ ሲያለቅሱ ያን ጊዜ አንድ የተናገሯል ያነቡ ነበረ። አይሁድ ግን እንዲያውም እሱን እየደበደቡ እየገረፉ ገበጣ ይጫወቱ ነበር። እንዲህ ያህል ትውልድም ያለበትን ጊዜ እኮ ተረክበናል። ፈጣሪያቸው ዓለምን ሊያድን ከሰማይ የወረደው እግዚአብሔር መሆኑን እንግዲህ 38 ዓመት በአልጋ ላይ የኖረውን ተነስ አልጋህን ይዘህ በቃል እኮ ነው በትእዛዝ ሲለው የሚነሳውን ከእናቱ ማኅፀን ዕውር ሆኖ የተወለደውን ያን ጊዜ በምራቁ ጭቃውን ነክቶ ሲቀባው ዓይን የተፈጠረለትን እንግዲህ ለ5000 ሰዎች እንግዲህ በ5 እንጀራ ያጠገበውን የሰማይና የምድርን ጌታ እንዲህ አድርገው የእኛ ትምህርት ሲሰጥ ነው እንጂ ለሱማ ምኑ ነው? የሁሉ ሊነግስበት፣ ደሞዝ ሊበላበት፣ ሊሾምበት፣ ሊሸለምበት እኮ አይደለም። ፍርድ ነው። እናንተም መከራ ባገኛችሁ ጊዜ መከራውን ተቀብላችሁ እንዲለፉት ሲል ለእኛ ትምህርትና እምነት ሊሆን ነው። ስለዚህ እንደዚያ ሆነ። እየወደቀ እየተነሳ እነዚያ 30 ቅዱሳት አንስት ያለቅሱ አንቱ ንስሐ አንስት ትብከያ አላ ብከያ ላዕለ ርዝቅን ወላዕለ ውሉድክን፣ እናንተ የኢየሩሳሌም ቆንጃጅቶች ሆይ ስለ እኔ አታልቅሱ፣ ስለ ራሳችሁና ስለ ልጆቻችሁ አልቅሱ አለ። ይሄ ልቅሶ ደርሷል እኮ ዛሬ። ልጆቻችንም ስለ ራሳችንም እያለቀስን ነው። ይህንን እንባ የሚያብስልና የሚጠርግልን ማን ይሆን? ይህንን እንባና ይህን ሐዘን፣ ይህን መራራ ጊዜ፣ ይህን መከራ ሞት፣ የሞት ጽዋ ማን ይቀርፍልን? ማን ይገላልን? የሰውን አቅሙን አየነው፣ ለካ ነው ያድን አልቻለም። እግዚአብሔርና እግዚአብሔር ከሆነ ግን እለፍ ሲለው ያልፋል። ይሄ ነው መሆን ያለበት። ክቡራን የተከበራችሁ እምነት እንደ ቀላል ነገር አትዩት። እግዚአብሔር መድኃኔዓለም ነው። እግዚአብሔር ወልድ ነው። እግዚአብሔር አማኑኤል ነው። እግዚአብሔር ኢየሱስ ነው። እግዚአብሔር ክርስቶስ ነው። እግዚአብሔር የእግዚአብሔር አብ የባህሪ ልጅ ነው። የድንግል ማርያም ከፍጥረት በኋላ የተወለደ እግዚአብሔር ነው። እግዚአብሔር የእግዚአብሔር አብ ቃል ነው። እግዚአብሔር የእግዚአብሔር አብ ልጅ ነው። የእግዚአብሔር አብ ልጅ የእግዚአብሔር ቃል ነው። የእግዚአብሔር ቃል የእግዚአብሔር አብ ልጅ ነው። እግዚአብሔር ልጅ ግዳ የእግዚአብሔር ቃል በዛሬው በቀራንዮ አደባባይ ተሰቅሎ ደሙን አፍሶ ዓለምን ያዳነ እግዚአብሔር መድኃኒተ ዓለም ነው። ይሄ ነው ትርጉሙ። እና ይሄ የሆነውን በእምነት ጎዳና ስትሄዱበት፣ በእምነት መሰላል ስትወጡበት፣ በእምነት ራእይ ደግሞ ስታዩበት፣ በእምነት ጎዳና ሁሉ ሂዳችሁ መጨረሻው ላይ ስትደርሱበት ምን ይመስላል? ለእናንተ ተዋለሁ። ያዩትና የደረሱበት አሉ እኮ። ሰው ሲሆኑ በክንፍ በደመና ተመስጠው እኮ ይሄዱ አሉ እግዚአብሔርን። ብፁዓን እለ እግዚአብሔርን የሚያዩት ብፁዓን ናቸው ብሏል። እግዚአብሔርን ያዩት አሉ። በባህሪው አይቶ መወሰን ባይቻልም እንደ አቅሙ በመስታወት ውስጥ መልክህን ስታየው ሙሉ መልክህን እንደሚያሳይ ሁሉ አርቆ የአንተን ሰውነት መጥኖ አይደለም እዚያ ውስጥ የሚያስቀምጠው። እግዚአብሔርን ማየት በራእይ እንደዚያ ነው። አቅሙ በሚችለው ምክንያት ይታይለታል። እግዚአብሔር ለፈቀደው ነው። መስማቱ ለሁሉ ነው የሰጠ። እግዚአብሔርን መስማት ማለት እኔ ብናገረው እግዚአብሔር የተናገረው ነው። እዚህ ያሉት ቢናገሩት ቢባርኩት የእግዚአብሔር ቃል ነው። እግዚአብሔር ቃል ማለት እንግዲህ ይሄ የእኛ ቃል ፍሬው ነው። የእግዚአብሔር ቃል ግን አካል ያለው ነው። አካል አለው። እንደገና
ሶስተኛ ከአብ ከመንፈስ ቅዱስ ጋር እኩል የሆነ ቃል አካል ያለው እግዚአብሔር ቃል መንፈስ ነው። ደግሞ ረቂቅ ነው ማለት ነው። መንፈስ ረቂቅ ነው፣ አይጨበጥም፣ አይዳሰስም። ድምፁን ብቻ እንሰማዋለን እና ወደ ረቀቀው ሳደድ እግዚአብሔር መድኃኔዓለም እንግዲህ እጅግ ሆኖ ነው ዓለምን ያዳነ። እሱ ወርዶ ተወልዶ ባያድነን ኑሮ በዲያብሎስ እግር ተረግጠን ሁልጊዜ ጭቃ መስለን የእሱን ስራ እየሰራን እንኖር ነበረ። ከያ ሁሉ ገፍትሮ አድርጎ እንግዲህ በኤሌትሪክ ነቢዩ ኢሳይያስ የተናገረው ከ40 ዘመን ከ70 ዘመን አስቀድሞ ገና ሳይደረግ የተወለጠው ነው እና ቅዱስ ጳውሎስ ከሆነ በላይ ነው እንግዲህ ወነሰተ ዕረፍተ ማእከል የጥል ግድግዳን አፈረሰ። ጥል አይጠቅም። የተጣላችሁ አሁንም ታረቁ። አንጽሑ ልበክሙ ወአኮ አልባሲክሙ። ይሄ ልብስን ማብለጭለጭ አይደለም። ውስጣችን ሳይነጻ የላይኛው ቢነጻ አይሆንም። መከራውም የመጣብን የራሳችን ፍዳ ነው። እናት ከልጇ፣ አባት ከልጁ፣ ሚስት ከባሏ፣ እህት ከወንድሙ፣ ጎረቤት ከጎረቤቱ አለ ወይ ፍቅር ለእናንተ ጦሯል። ይሄ ቢሆን እኮ እግዚአብሔር ለሁሉ የሚታይ ነበር። ከሐዋርያት ጋር እኮ አብሮ ማየት ይበላ ነበር። 36ቱ ቅዱሳት አንስት እኮ አብረውት ማይበር 120 ቤተሰብ ነበረው ነው የሚለው። ከ112ቱ ሐዋርያት ናቸው፣ 72ቱ አርድእት ናቸው፣ 36ቱ ቅዱሳት አንስት ሲደመር ይሄ 120 ቤተሰብ ይባላል። ከእነዚህ ጋር ሁሉ አብሯቸው ይውል ነበር። ከእኛ ጋር እንዴት ነው? አለ የለም? ለእናንተ ጦሯል። እነዚያ ይህንን አይጾሩም ነበር። ጠብ የሚባል አያውቅም ነበር። ምግባቸው አንድ ነው፣ ኑሯቸው አንድ ነው፣ ማህበር ነው፣ ፍቅር ነው፣ አምልኳቸው አንድ ነው። እናት ቤተ ክርስቲያን ተቀምጣ እኮ ልጇ ጋር በጣዖት የሚሰግድ ከጴንጤ ጋር ሲለፈልፍ ይውላል። ለምንድን ነው? ይህ ሁሉ መድኃኔዓለም እኮ ያየዋል። እኛ የምንሸሽተው እግዚአብሔር የማያየው ነገር የለም። የውስጣችን የልቦናችንን ሁሉ ያየዋል። እና አደራችሁ መንግሥተ ሰማያት እንደዚህ ዓለም እንደ ከተማው ቦታ በካርታ ተሰጥቶ የሚያልቅ አይደለም። መንግሥተ ሰማያት ለሁሉ የሚበቃ ነው። መንግሥተ ሰማያት ደግሞ እንደዚህ ዓለም በጊዜያዊ ሹም የሚታደል አይደለም። በፈቃደ እግዚአብሔር በጥበብ እግዚአብሔር ነው። መንግሥተ ሰማይ ደግሞ ለዘለዓለም ነው እንጂ ለጊዜያዊነት አይደለም። ቀጠሮ ያለው አይደለም። መንግሥተ ሰማያት ከገቡ በኋላ ደግሞ የሚያረጁበት የሚያፈጁበት አይደለም። ከመላእክት ጋር እንደ መላእክት እያመሰገኑ የሚኖርበት ነው። ለልብሱ፣ ለቀለቡ፣ ለጥሪቱ፣ ለቁሪቱ የሚታሰብበትም አይደለም እና እንዲህ ያለውን ቦታ እንዳናጣ አንደኛ በፍቅር ሁላችንም ሰላም መሆን አለብን። ሁለተኛ እግዚአብሔርንና እግዚአብሔርን ማመን አለብን። የመድኃኔዓለምን በዓል ማክበር አለብን። መላእክትን እንደ መላእክት፣ ጻድቃንን እንደ ጻድቃን፣ ሰማዕታትን የተሰጣቸውን ደረጃ እግዚአብሔር ያከበረው ሁሉ ማክበር አለብን። ደረጃ እንስጥ፣ አቅማችን አይደለም። እንኳን ለሰማያውያን ለእኛም ራሱ እዚህ ቤተሰብ ለማስተዳደር አቅም የለንም። እኔ ንዑስ አነ መሐዌነ ያለ ዳዊት፣ እኔ ትንሽ ነኝ ነው ያለ። ራስን አንተ ዛትካተ ሪሶ ይከብር ወዘአልዓለ ሪሶ ይሐስር። ራሱን ከፍ ከፍ ያደረገ ራሱን ያጎሰቁላል። ራሱን ዝቅ ያደረገ ግን እግዚአብሔር ፊት ይከብራል ይላል። ነጭ በለበስ ነጭ በለበሳ ጾማ በቆረጥ ትልቅ አትሆንም። ወንድምህን ስታከብር፣ ሃይማኖትን ስታጸና፣ ምግባርን ስታሰፋ፣ በዚህ ግን ጻድቃንን መላእክትን አልፈህ እግዚአብሔር ጋር አብረህ ትኖራለህ። ዘያድር በረድኤተ እግዚአብሔር ወይነብር ውስተ ጽላሎቱ። በእግዚአብሔር ረድኤት የሚኖር ሰው አለ። በጽላሎተ ረድኤቱ በጥላው ስር ሁኖ አለ እግዚአብሔር ጥላውን ይጥልበታል፣ በጎ ያሰረዋል፣ ከመከራ ይከለክለዋል፣ ጻድቃኑ ያቀርበዋል፣ መላእክትን እንደገና አገልጋይ ያደርገዋል። እንዲህ ያለ በረከት አለብህ አገሬ ወዳጄ። ቦታችን አባቶቻችን ያቆዩን እኮ በዚህ በሀገራችን እምነቱን ከነ ስርዓቱ፣ እምነቱን ከነ ሁኔታው፣ ከነ ትርጓሜው፣ ከነ ሀተታው ወደ ያቆዩን እና ዝም ብሎ አይደለም። አሁንም ስናምን መጀመሪያ ራሳችንን ከኃጢአት እናንጻ፣
ሁለተኛ የምናመልከውን እግዚአብሔርን እንወቀው። በምን እናውቀዋለን? በስራ እንወቀው። ራስህን ዝቅ አድርገህ ለእግዚአብሔር ሰግደህ የሚገባውን ለእግዚአብሔር ሰጠ ነው። ሶስት አይነት ነው ስጦታ። የእግዚአብሔር ድርሻ አለው፣ የራስህ ድርሻ አለህ፣ የቤተሰብ ድርሻ አለ። ስለዚህ ትንሽ ያው ጊዜ ያለ መስሎኝ ነው አበዛሁባችሁ። አሁን እኔ የመጨረሻ የምነግራችሁ እንግዲህ መድኃኔዓለምን የምናውቅበት አንድ ቤት ስራ ልሰጣችሁ ነው። እውነቴን ነው። ይሄ ቦታ እንደምታውቁት ቤተሰብ የለውም። ቤተሰብ ማለት ሰበካ ነው። በማርቆስ ሰበካ ጉባኤ የሚከፍላለሁ፣ በአማ ብዙ አለሁ፣ በሌላው አለሁ። እዚህ ግን እንግዲህ አዕዋፈ ሰማይ ነው። አዕዋፍ አይዘሩም፣ ጎተራ የላቸውም፣ ከዚያ አይወጡም ነው ያላቸው። እዛ እኛም የእነዚህ ያሉ አገልጋዮች፣ መነኮሳት፣ ሊቃውንት፣ ተማሪዎች ብዙዎች አሉ እና እስቲ ብድግ በሉ ካላችሁበት አንድ ብድግ በሉ። እስቲ እንዲያው ብድግ በሉ። እንዲያው ይሄ እንግዲህ መድኃኔዓለም ቁሞ የሚናገረው ነው። የኔ አንደበት እዚህ ላይ ስለለፈለፈ አትወት። ከዚህ ቀደም መጣችሁ እዚያ ላይ በመንገድም የሰጣችሁ ትኖራላችሁ። ታቦቱ ቁሞ ግን እጁ ሳይዘረጋ የሚሄድ ሰው በእጁ እያለ በጣም እንግዲህ እግዚአብሔር ዘንዳ ለሰጠን ክብር ይኖረዋል። ወቀሳውን እተወዋለሁ። አሁን ከኔ ጀምሮ ነው። እኔም እኮ እንደናንተ ሰው ነኝ። እኔም እንደናንተ ኃጢአት የሚስማማኝ ነኝ። እንዲያው ካህናቱን ሊቃውንቱን ካለቻቸው እዚህ ላይ ታቦታችን ታቦተ መድኃኔዓለም እኮ ነው። ይህን ሰማዩን ዘረጋ እኮ ነው። ዝናቡን የሚሰጥ እኮ ነው። ደመናውን የሚያሽከረክር እኮ ነው። እና እንደው ዝም ብለን እንዲያው እልል ብለን እንሸኘው አይቻልም፣ አይቻልም፣ አይቻልም። እና እስቲ አሁን እንግዲህ እየዘመርነ 15 ደቂቃ ይሄ እንግዲህ ታለችኝ ደግሞ ዝኔ አባይ መርቁኛል ብዬ ነው። ይኸው 100 ብር ሰጥቻለሁ። እልል በሉልኝ እንጂ የሰንበት ተማሪም ቢሆን መድኃኔዓለም እዚያ ላይ ቁሞ 1 ብር እንደማታጡ 10 ብር እንደማታጡ አውቃለሁ። እልል እያላችሁ እስቲ እንዲህ አንድ ጊዜ በአሁኑ እንዲህ ያላችሁ ኪሳችሁ እንዳሱ ስጠዱ። ቤት ታገኙታላችሁ። ታጣችሁት ለእኔ ንገሩኝ፣ እንልክላችኋለን። ታገኙታላችሁ። አሁን ለመድኃኔዓለም ደስ ይበለው። በብለሆነ 50 ብር ሰጡ፣ 10 ስበቱ፣ 100 ብር 200 200 እልል በሉ። ተባርከ በላሰረ